እውነት እውነት እላችኋለሁ ቃሌን የሚሰማ የላከኝንም የሚያምን የዘላለም ሕይወት ይኖረዋል ነው አለው። ይኖረዋል ከሆነ ወደፊት ነው። ክርስትና ስለሆነ እኛ ያዝነው ወይም ወንጌል ስለሆነ ወንጌል ለደህንነት የወደፊት ቀጠሮ የለውም። የመዳን ቀን መቼ ነው? አሁን ነው። ስለዚህ በላከኝም የሚያምን የዘላለም ሕይወት አለው። መቼ? አሁን። የዘላለም ሕይወት አለው ብቻ ሳይሆን ነጠላ ሰረዝ ከሞትም ወደ ሕይወት ይሻገራል ነው። ተሻገረ። ከሞትም ወደ ሕይወት ተሻገረ እንጂ ሶስተኛ ነጥብ ደግሞ ወደ ፍርድ አይመጣም። ልብ በሉ። አሁን መጽሐፉ ምን ይላል? በእኔ የሚያምን ወይም ቃሌን የሚሰማ የላከኝን የሚያምን የዘላለም ሕይወት አቤት ይኖረዋል ነው አለው። አለው የምን ጊዜ አንቀጽ ነው? የወደፊት ነው? ያሁን ጊዜ አንቀጽ። ቃሉን የሚሰማ ኢየሱስ እኔ እንዲህ ነኝ ብሎ ያስተማረውን የሚሰማ በላከውም የሚያምን የዘላለም ሕይወት አለው። አንድ። ሁለተኛ ከሞት ወደ ሕይወት ተሻገረ ነው። ይሻገራል። ተሻገረ ምንድን ነው? የወደፊት ነው ወይስ ያለቀ ነገር? አለቀ። ተሻገረ እንጂ አያበቃም። ወደ ምን አይመጣም? ወደ ፍርድ ምን አይልም? አይመጣም። እስቲ ወደ ፍርድ አልመጣም በሉ። ምክንያቱም በሉ ከሞት ወደ ሕይወት ተሻግሬ ያለው